አንድ ልጅ ከሱፐርማርኬት በችኮላ ሲወጣ አንዲት አሮጊት እናትን ገፍቶ ጣላቸው። የሱፐርማርኬቱ ጥበቃም ይህንን ሲያይ የልጁን ብስክሌት መታ በማድረግ ጣለበት። ልጁን በንዴት ስማንተ ብስክሌቴን አንሳልኝ ብሎ ጮኸ። ጥበቃውም መጀመሪያ የወደቁትን አሮጊት እናት እርዳቸው፣ ካልሆነ ግን ብስክሌትር እዚሁ ነው የሚቀረው አለው። ልጁ ግን በትዕቢት አሮጊቷን አልፎ ብስክሌቱን ለማንሳት ሞከረ። በዚህም ጥበቃውም በጣም በመናት ገና ልጅ አይደለም፣ ቆይ እድሜ ስንት ነው? እንዴት ይህንን መጥፎ ነገር ታደርጋለህ? በጣም ባለጌ ልጅ ነህ። ቤተሰብህ ምን አይነት አስተዳደግ ቢያሳድጉህ ነው ስርዓት አልበኛ የሆንከው? ብሎ አሮጊቷን ሊያነሳቸው ሄደ። ልጁ ግን በንዴት ከቦርሳ ውስጥ እንቁላል አወጣና ጥበቃውና አሮጊቷ ላይ ወረወረባቸው። መልሶም እናንተ ደደቦች ተመልሼ ስመጣ ከዚህ የባሰውን ነው ማደርግባችሁ ብሎ ዝቶባቸው ብስክሌቱን እየነዳ ከፊታቸው ጠፋ። ብዙም ሳይቆይ የዚህ ልጅ ባለጌ ድርጊት በቪዲዮ ተቀርጾ በማህበራዊ ሚዲያ ተሰራጨ። የልጁም አባት ቪዲዮውን ሲያይ በንዴት ራሱን መቆጣጠር አቃተው። ወዲያውኑ ልጁን ጎትቶ ወደዚያው ሱፐርማርኬት አመጣው። ሰራተኞቹንና ጥበቃውን በሙሉ ሰበሰባቸውና ይህ ልጄ ነው አለ፣ ልጁን ወደፊት እየገፋ። እንደገናም በንዴት ተናገር፣ ምን ይዘጋሃል አለው ልጁን። ልጁ ግን እየተቀጠቀጠ እንዲህ እንዲሆን አስቤ አልነበርም፣ በሰዓቱ በጣም ተናድጄ ስለነበር ነው አለ። የማይረባ ንግግር በማለት አባትየው ጮኸ። መልሶም በደንብ አድርገህ ይቅርታ ጠይቅ፣ ካልሆነ እዚሁ ጉድህን አፈለዋለሁ አለው። በዚህ ጊዜ ልጁ አንገቱን ደፍቶ ይቅርታ፣ በተለይ ለአሮጊቷ እናትና ለጥበቃው ይቅርታ ጠይቃለሁ አለ። አባትየው ግን አልበቃውም። ለሰዎች እንዲህ አለ፣ ልጄ ያደረገው ነገር አጸያፊና እጅግ የሚያሳፍር ነው። እኛ ያሳደግነው በዚህ መንገድ አይደለም። ስለሆነም ዛሬ እንደ ቅጣት ይህንን ሱፐርማርኬት ሙሉ በሙሉ በነፃ ያጸዳል። እያንዳንዱን ጥግ እስኪያጸዳና ክብር ማለት ምን ማለት እንደሆነ እስኪገባው ድረስ ይሰራል አለ። ሰራተኞቹ በሙሉ በአባትየው ቆራጥነትና ትምህርት ሰጪ በሆነው ቅጣት አድናቆታቸውን በጀብጀባ ገለጹ። ልጅ ሲያጠፋ መደበቅ ሳይሆን ስህተቱን አርሞ ማስተማር የብልህ ወላጅ ሥራ ነው። ታላላቆችን አለማክበርና መሳደብ መጨረሻው ውርደት ነው።